እግዚአብሔር ከሚናገርበት ነገሮች አንዱ በማዘግየት ነው። ይሄ እልህን የሚያስጨርስ ነገር ነው። ይሄ በቃ የሰው ጉልበት ባዶ የሚሆንበት ነገር አንዱ እግዚአብሔር ነገርን ሲያዘገይ ነው። ሮቢንሰን ክሩሶ ይባላል። ወደ 46 ዓመት ያህል ብቻውን በደሴት ላይ የኖረ የእንግሊዝ ካፕቴን ነው። መርከቡ ተሰበረች። መርከቡ ስትሰበር በዚች አይላንድ ላይ ብቻውን ይኖር ነበር። ነገር ግን ጥቂት ሳምንታቶች ከኖረ በኋላ ጥቂት ዓመታቶች ከኖረ በኋላ በደሴቱ በሌላኛው ሳይድ ሄድ ሃንተርስ ሰው የሚበሉ ሰዎች ነበሩ እና ይሄ ሁሉ ዓመት ኖሮ አንድ ቀን እነዚህ እግዚአ ቦታ ላይ በቃ ዘመኑን ሁሉ ሲያጉረመርም አንተ እግዚአብሔር ሆይ ለምን አንተ እግዚአብሔር ሆይ ለብቻዬን ጣልከኝ? ደግሞ ለብቻው ቸርች የምትመስል ነገር ሰርቶ ይጸልያል፣ መጽሐፍ ቅዱስን ያነባል። መጀመሪያ ያለው እግዚአብሔር ከማጉረምረም በፊት ከዛ ሁሉ መርከበኛ አንተ ብቻ ስለዳንክ አመስግነኝ አለው እግዚአብሔር። አንድ ቀን ሲመጣ ቤቱ የነበረበት ቤት እንዳለ ነደደ፣ ተቃጠለበት። በጣም አዘነ፣ በእግዚአብሔር ላይ ተቆጣ። ከስንተኛው ቀን በኋላ ሰዎች መጡ። እነዚህ ሰዎች መርከበኞች ናቸው፣ በመርከብ የመጡ ሰዎች ናቸው፣ እሱን የሚፈልጉ ሰዎች እና ሲመጡ ካፕቴን በጣም ዋይዝ ነው፣ እንዴት እንዳወቁ አናውቅም፣ ግን ከሩቅ የቤቱን ጭስ አይተን የመጣ ነው አሉ። ነገር ሁሉ ለበጎ ነው። የተቃጠለው ለበጎ ነው። የዘገየው ለበጎ ነው። እግዚአብሔር በነገርን ሁሉ በጊዜው ውብ አድርጎ ምን አደረገው? ሰራው። ያዘገያቸው በምድረ በዳ እግዚአብሔር አዋቂ ነው። ካላወቁት ነገር ከአማሌቅ ሊሰውራቸው በራፊዲም የመጣባቸው ነገር እንዳይደገም ይህን ተራራ መዞር ይበቃችኋል፣ ተመልሳችሁ ወደ ሰሜን ሂዱ አላቸው። ስለዚህ አዘግይቶ ይባርካችኋል ጌታ። አሜን አሜን። አንዳንዶቻችሁ በዘገየ ነገር ከእግዚአብሔር የምትጣሉ ካላችሁ እግዚአብሔር እየተናገራችሁ ነው። የሆነ እየተሰራ ያለ ነገር አለ፣ የሆነ እያበጃጀ ያለው ነገር አለ። እግዚአብሔር በስራው አዋቂ ስለሆነ በቃ አለቀ፣ ጊዜው ሄደብኝ አለ አይደለም እንዲሆነ የምትሉ ሰዎች አትጣሉ፣ ግድ የላችሁም። እግዚአብሔር አዘግይቶ ይናገራል፣ አዘግይቶ ስራውን ይሰራል። እግዚአብሔር ደግሞ ልክ እንደ ዮሴፍ ልክ ጊዜው ሲደርስ አስቸኮሉት ይላል። አንዳንዴ አስቸክሎም ያወጣችኋል። ክብር ለእግዚአብሔር ይሆን።